ተመሪና እባላለሁ። የሶስተኛ ባች አሚር ነኝ። የሩፈይዳ ዊሜንስ ፋውንዴሽን ፈቲያ አሊ እባላለሁ። የሩፈይዳ ዊሜንስ ፋውንዴሽን ተማሪ። እሺ ሰመሪ፣ ወደ ሩፈይዳ ዊሜንስ ፋውንዴሽን እንዴት መጣሽ? እሺ፣ ወደ ሩፈይዳ ዊሜንስ ፋውንዴሽን የመጣሁበት አጋጣሚ አንድ ጓደኛ አለችኝ እና በዚህ አጋጣሚ ማመስገን ፈልጋለሁ። መክሽራ ኑሪ፣ በጣም ላመሰግንሽ ፈልጋለሁ። እሷ ናት እንደዚህ የዲን ኮርሶችን መማር እንደምፈልግ ታውቅ ነበርና አጋጣሚ ቻት እያደረግን ከእሷ ጋር እያወራን የሆነ ባች ይመስለኛል የሁለተኛ ባች የዛ ተማሪዎች ምርቃት ፕሮግራም ላይ ተገኝታለች። እኔ አጋጣሚ መገኘት አልቻልኩም ነበርና ያን ሰዓት ማስታወቂያ ሲነገር ፖስተሩን ትልክልኛለች። ወዲያው ደግሞ ፍላጎቱ ስለነበረኝ ደወልኩኝ፣ አጠያይቄ መጣሁኝ። ያው በሱ አጋጣሚ ነው የመጣው። በሩፈይዳ ቆይታሽ በጣም የወደድሽው ኮርስ እና ምን እንዳገኘሽበት? በሩፈይዳ ቆይታ በጣም የወደድኩት ኮርስ ኢስላሚክ ሳይኮሎጂ፣ በጣም በቃ ከምልሽ በላይ የወደድኩት ኮርስ ነው። ራሴን ያጠናሁበት፣ ራሴን ያገኘሁበት፣ እንዲሁም በዙሪያ ያሉትን ሰዎች በቃ እንዴት ሰውን መርዳት እንዳለብኝ እንትን በቃ የተገለጠልኝ ነገር እሱ ነው እና ኢስላሚክ ሳይኮሎጂ። ሩፈይዳ ዊሜንስ ፋውንዴሽን ከመጣሽ በኋላ ከልጆች ጋር ያለው አህዋል፣ ከባልሽ ጋር ያለው ነገርስ እንዴት ነው? እሺ፣ ሩፈይዳ መጀመሪያ ራሴ ላይ ነው የሰራሁበት። እንደዛ ምስል ለምሳሌ ራሴን ታለንቴን አወጣሁበት መጀመሪያ። አሁን ላይ ደግሞ ጥናት እያደረግኩ ያለሁት ልጄ ላይ ነው። ያ ማለት ምንድነው? ልጄን አሁን ለምሳሌ በደንብ ነው የምከታተላት። አብዛኛው ተመሳሳይ ነው ከኔ ጋር ያላት ባህሪና እቺን ልጅ የት ነው ማድረስ ያለብኝ፣ የት ነው እንትን ማለት ያለብኝ እያልኩ እየሰራሁ እገኛለሁ። አሁን ለምሳሌ ብናይ ነገሮችን ቶሎ መያዝ ልምድ አላት እና ቁርአን ቤት ማስገብቻታለሁ። ወደፊት ደግሞ ሩፈይዳ መታ እንደምትመራም ተስፋ አደርጋለሁ እና እሷ ላይ ቀድሜ እየሰራሁ ታለንቷን ለይቼ እያወቅኩ ነው አሁን ላይ እና እሷ ላይ እየሰራሁ። በምን መልኩ አገኘሽ ሩፈይዳ? ሩፈይዳን አልሐምዱሊላህ ከጠበቅኩት በላይ ነው። ዓለም አቀፋዊ መሆኑንም አይቼበታለሁ። የተለያየ ኮርሶችን በቃ ስንማር የነበረው እና አልሐምዱሊላህ። ለሩፈይዳ ያለ ግምትሽ ምን ነበር? ሩፈይዳን እንዴት አገኘሻት? ሩፈይዳ እንዳልኩሽ ያው ኢስላሚክ ስተዲ ይሄ ዓለም አቀፋዊ በጣም በተማሩና እውቀታቸው በረቀቁ ተማሪዎች እንደምንማር ተስፋ ነበረኝ። ግን የዚህን ያህል ደግሞ በዩኒቨርሲቲ ደረጃ ያሉ ኮርሶችን እድል የምናገኝ ግን አልመሰለኝም ነበር እውነቱን ለመናገር። እንደዚህ አይነት ሊደርሺፕ፣ ፋይናንስ፣ ሳይኮሎጂ በዩኒቨርሲቲ ደረጃ ያሉ ትምህርቶችን የማግኘት እድል ደግሞ በጣም አስደስቶኛል። አልጠበኩም እንደዚህ አይነት። የመጀመሪያ ቀን እንዴት ነበር? ልክ የመጀመሪያ ቀን የተሰማሽ ስሜት ምን ነበር? በቃ የመጀመሪያ ቀን የተሰማኝ ስሜት በቃ ወላሂ በጣም እንትን አሉን፣ ተንከባከቡን። ወንድም አብዲሳ መስራቾቹ እና አንጋቱ በቃ በጣም ትችላላችሁ ምናምን የሚለውንም አሳዩን። ሴት ልጅ እንደዚህ ትከበራለች እንደ የሚለውን ራሱ አልሐምዱሊላህ በሩፈይዳ ዊሜንስ ፋውንዴሽን ብዙ ነገር ነው ልልሽ፣ ይሄ ነው ልልሽ የማልችለው ነገር ነው እንዳለ ያየሁበት እና አልሐምዱሊላህ ሩፈይዳን ያቆይልን። ሁሉም ሰው መጥቶ ሩፈይዳን ቢማር እላለሁ። በዚህ አጋጣሚ እናቴን ላመሰግናት በጣም እወዳለሁ። በቃ እዚህ ሩፈይዳ ላይ እንድገኝም በጣም ያደረገችኝ እሷ ነች። እኔም በላይ የፈለገችው በቃ ዲናዊ ነገር በጣም ትፈልጋለች እና እናቴ እወድሻለሁ እላለሁ። በዚህ ለእናቴ ስታነ እሺ ፈትዬ፣ በመጨረሻ ምን ተሰራ በሩፈይዳ ካለው የዲን ኮርስ እና እንዲሁም ደግሞ ወጣ ካሉ የኖርማል ኮርሶች ውጪ ለአኪራችን ሰንቀንበታል፣ ትርፋማ ሆነንበታል ብለሽ የምታስቢ ስራ ላይ ከተሰራ? አልሐምዱሊላህ አንድ ቁርአን በመሰብሰብ ላይ በጣም ትልቅ አስተዋጽኦ እንትን ብለናል። ቁርአን ያሌለበት ሀገር ላይ በጣም ቁርአን አስፈልጓቸው ነበረና እንዲሁ ሩፈይዳ ዊሜንስ ፋውንዴሽን ቁርአን ሰብስበናል። እንዲሁም መሳኪኖቹን በጣም ረድተናል። ያሉበት እየሄድን በየቤታቸው እንዲሁም ረመዳን ውስጥም በአሁኑ ረመዳን ኢፍጣር በቃ እዛው ግቢ ውስጥ የምንማርበት ግቢ ውስጥ ኢፍጣር ተደርጓል። እንዲሁም ሩፈይዳ ዊሜንስ ፋውንዴሽን በጋራ በመሆን አንድ ላይ አፍጥረናል እና አልሐምዱሊላህ ብዙ ነገር ነው የተሰራበት። ይበልጥ አንድነታችን ነው አንድነታችንን አወቃ ሴትነታችንን በጣም አጉልተን ያሳየንበት ነገር ነው። አንቺስ ማለት የምትፈልጊው ነገር ካለ መጨረሻ ስለ ሩፈይዳ? እኔ ማለት የምፈልገው ወላሂ በርቱ፣ ከዚህ በላይ ስሩ። እኔን እኮ እነሱ ናቸው ያስተዋውቅ ሀቂቃ ለማውራት። አሁን ለምሳሌ እኔ ቀደም የሰራኋቸው ቪዲዮዎች ላይ ምናልባት ልታውቁኝ ትችላላችሁ እና የልጆች እናትም ስለነበርኩ ቤት ነበር የተቀመጥኩት። ያለኝ ታለንት ማንም አያውቅም፣ በማንም አልሰራሁትም። ግን አልሐምዱሊላህ ሩፈይዳ ከመጣሁ በኋላ ከማህበረሰቡ ጋር ተዋውቄበታለሁ፣ ታለንቴን አሳድጌበታለሁ። ፉል ኮንፊደንስ እንዲሰማኝ ነው ያደረገኝ እና
አመሰግናለሁ በዚህ አጋጣሚ። እኔ እና እሷም ያው ጓደኛ ማቾች የሆነው በሩፌዳ መንስ ፋውንዴሽን ነው። በጣም እንዋደድ ጓደኛ ማቾች ነን። አላህ በአኪራም እንዲያገናኘን ኢንሻአላህ ከዛች ዛፍ ስር እንዲያደርገን ዱዓዬ ነው ምኞቴ ነው። ልክ ናት ፈቲ። የተገናኘ ነው በሩፌዳ ነው። የመጀመሪያ ቀን እንደው እኔ ቋንቋ አልችልም እና ብዙ አልተግባባሁትም ነበርና እሷ ነበረች እንደው ወላሂ በዚህ አጋጣሚ ማመስገን ፈልጋለሁ። በዚህ አጋጣሚ ማለት እያንዳንዱ የተማርናቸው ትምህርቶችን ሀቂቀተን ለመናገር እንዳለ አሁን ለምሳሌ እኮ አስተማሪዎች ቋንቋ ላያውቁ ይችላሉ ልክ እኔ እንደማላውቀው ማለት እና ሙሉ ትምህርቶችን ኦሮምኛ የነበረውን ወደ አማርኛ ገልብጣ ምን እንደሚል ሀቂቀተን እሷ ነበር ስትረዳኝ የነበረውና አስተማሪ ነች። በዚህ አጋጣሚ አስተምራኛለች። ወላሂ በጣም ነው የማመሰግነው ፈቲ በዚህ አጋጣሚ። ለህዝባችን ኑ ሩፌዳን ተማሩ። ሩፌዳ ትልቅ ልጅ አይልም። እናት ከልጇ ጋር መታ የተማረችበት ነው። ሩፌዳ ከልጇ ጋር ከልጅ ልጆቿ ጋር መታ የተማረችበት ነውና ሁላችሁም ሩፌዳ መታችሁ ተማሩ ነው የምንላችሁ። እኔ ደግሞ በመጨረሻ የሴት ልጅ አክላቅ በዲን እንዲረዳ ወላጅ ሆይ አስተምር ልጅህን ሩፌዳ። አመሰግናለሁ።